ሰላም ሰላም ውድ ቤተሰቦቼ ዛሬ የምገኘው የአፍሪካ ክላይሜት ሰሚት 2 በአዲስ አበባ ነው። በኢትዮጵያው የመጀመሪያው የሶላር ሴል ማኑፋክቸሪንግ ቶዮ ማኑፋክቸሪንግ ይባላል። በሁለተኛው የአፍሪካ የአየር ንብረት ጉባኤ ላይ ምርቱን ሲያስተዋውቅ የነበረው የኢትዮጵያ የመጀመሪያው የሆነ ሶላር ማኑፋክቸሪንግ ላስተዋወቃቸው። ይህ ፋክተሪ ኢንቨስት የተደረገበት 7 ቢሊዮን የኢትዮጵያ ብር ሲሆን የሚገኘውም በደቡብ ኢትዮጵያ ሐዋሳ ነው። ይህም 15.5 ሚሊዮን ፒስ ኦፍ ሶላር ሴል መንዝሊ ያመርታል ማለት ነው። ይህ ሴል ከፍተኛ ኤፊሽንሲ ያለው እና ባይፌሻል የሚባል ታይፕ ነው ማለት ነው የሚያመርተው ሴል። ኤፊሽንሲውም 23.23% ማየት ችያለው ማለት ነው። አመራረቱም መጀመሪያ ሳንድ ወይም አሸዋ ከዛ ሴል ያመርታሉ ማለት ነው። ይህ ሴል ከተመረተ በኋላ ለውጭ ገበያ ኤክስፖርት ይደረግና የተለያዩ ፕሮቴክሽን እና ግላስ በማድረግ ለዓለም ገበያ ይውላል ማለት ነው። ለቤቱ አዲስ ከሆናችሁ ፎሎ ማድረግ አይዘንጉ። ኮፒ ሊንክ ሼር በማድረግ ያበረታቱኝ። አመሰግናለሁ። ቸርን ሰንብት።